ከህወሓት ጋር ውጥረት በተፈጠረበት በዚህ ወቅት ጀነራል አበባው ታደሰ የትኛውንም ጥቃት ለመመከት ዝግጁ ነን ሲሉ ተናግረዋል። ጀነራሉ ሰራዊቱን አንቀሳቅሰዋል። ቢቢሲ በአማራ ክልል ጦርነት የሰራውት የምርመራ ዘገባ ሽልማት አስገኝቶልኛል ብሏል። በአማራ ክልል ጦርነት እየተፈጸሙ ያሉ ወሲባዊ ጥቃቶች ትኩረት አላገኙም ተብሏል። ኮሜዲያን እሸቱ ላይ ዘመቻ በተከፈተበት በዚህ ወቅት መንግስት ያለ ፈቃድ የኤአይ ስልጠና የሚሰጡ አካላት ላይ እርምጃ ሊወስድ ነው ተብሏል። ኢራን ላይ ማዕቀብ ለመጣል አሜሪካና አጋሮቿ ሲስማሙ ሳውዲ አረቢያ የትራምፕን እቅድ አስቀይራለች። የአካባቢው ውጥረት አሁንም ቀጥሏል። ሁለት የቻይና የቀድሞ መከላከያ ሚኒስተሮች የሞት ፍርድ እንደተወሰነባቸው ተዘግቧል። ሰላም ጤና ይስጥልን። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ መረጃ አድማጭ ተመልካቾች ዋና ዋና ጉዳዮችን ያስቀደመው የሚያዝያ 29 2018 የአመሻሽ ዘገባችን ተጀምሯል። እስከ ፍጻሜው አብራችሁን ስትቆዩ ትኩስ መረጃዎችን ትሰማላችሁ። ሚዲያችንን ሰብስክራይብ እንድታደርጉ እንጋብዛለን። መልካም ቆይታ። ከህወሓት ጋር ውጥረት በተፈጠረበት በዚህ ወቅት ጀነራል አበባው ታደሰ የትኛውንም ጥቃት ለመመከት ዝግጁ ነን ሲሉ ተናገሩ። የሰሜን ምዕራብ እዝ ሊሰነዘር የሚችል ማንኛውንም ጥቃት የመከላከል ብቃት እንዳለው የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ አስታውቀዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ዛሬ ሚያዝያ 29 ቀን 2018 ዓ.ም በሰሜን ምዕራብ እዝ የግዳጅ ቀጠና ተገኝተው የሰራዊቱን ወታደራዊ አካላዊና ስነ ልቦናዊ ዝግጁነት ተመልክተዋል። በጉብኝታቸው ወቅት እዙ ከታሪካዊ ጠላቶችም ሆነ ከውስጥ ባንዳዎች ሊሰነዘር የሚችልን ጥቃት ለመመከትና ለመደምሰስ በሚያስችል የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል ሲል የመከላከያ ሰራዊት ገልጿል። ጄኔራል አበባው ለሰራዊቱ ባደረጉት ንግግር የእዙን ታሪካዊ ሚና ሲያብራሩ ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ የተቋማችን አስተማማኝ እዝ ነው ብለዋል። ምክትል ጠቅላይ ኤታማዦር ሹሙ አክለውም እዙ የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት የነበረው ሚና እንዲሁም በአማራ ክልል ግጭትና ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ያሉት ቡድን በእዙ ጠንካራ ምት እንዲከሽፍና ቅስሙ እንዲሰበር መደረጉንም ገልጸዋል። የኢትዮጵያ ጠላቶች ሀገሪቱን ለማዳከም ሌት ተቀን እንደሚሰሩ የጠቀሱት ጀነራሉ መከላከያ ሰራዊቱ ግን ይህንን ሴራ በማክሸፍ የህዝቡ ሰላምና ደህንነት የማስጠበቅ ኃላፊነቱን እየተወጣ መሆኑን አስታውቀዋል። እናንተ የአባቶቻችሁን የጀግንነት ታሪክና አደራ ተቀብላችሁ ኢትዮጵያን ለመጪው ትውልድ ለማስረከብ ላደረጋችሁት ተጋድሎ ኢትዮጵያና ተቋሙ ይኮሩባችኋል በማለትም ጀነራል አበባው ለሰራዊቱ አባላት ባስተላለፉት መልእክት ገልጸዋል። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በበኩላቸው እዙ የተሰጡትን ተደራራቢ ግዳጆች በብቃት መወጣቱንና ለቀጣይ ተልእኮዎችም ከመቼውም ጊዜ በላይ ዝግጁ መሆኑን በድጋሚ አረጋግጠዋል ሲል መከላከያ ጨምሮ ገልጿል። ቢቢሲ በአማራ ክልል ጦርነት የሰራውት የምርመራ ዘገባ ሽልማት አስገኝቶልኛል አለ። ቢቢሲ በአማራ ክልል እየተካሄደ ባለው ጦርነት የተፈጸሙ ወሲባዊ ጥቃቶችን በሚመለከት በሰራው ጥልቅ የምርመራ ዘገባ የአምነስቲ ኢንተርናሽናል ዩኬ የመገናኛ ብዙሃን ሽልማት ወይንም ሚዲያ አዋርድ አሸንፏል። ሽልማቱ በምርጥ ፊውቸር ዘገባ ወይም ቤስት ሪትን ፊውቸር ምድብ የተሰጠ ሲሆን ቢገርሉኝ ይሻል ነበር የሴቶች ሕይወት እያበላሸ ያለው የተዘነጋው የአማራ ክልል ጦርነት በሚል ርዕስ የቀረበ ነው። ዘገባውን ለመስራት ለ6 ወር ያህል ጥልቅ ምርመራ ማድረግ፣ የጥቃት ሰለባዎችን በማነጋገር እማኝነት መቀበል እንዲሁም የሕክምና ማስረጃዎችን መመልከት ጠይቋል። ዘገባው ላለፉት 3 ዓመታት በአማራ ክልል እየተካሄደ ባለው ግጭት የተፈጸሙና ከመገናኛ ብዙሃን እይታ ተሰውረው የቆዩ ወሲባዊ ጥቃቶችን አደባባይ ያወጣ ነበር። ቢቢሲ ለዘገባው ያነጋገራቸው ተመራማሪዎች እንዲሁም የሕክምና ባለሙያዎች የደህንነት ስጋት ባለባቸውና ወደ አካባቢው ጋዜጠኞች መግባት በማይችሉበት የክልሉ አካባቢዎች እያንዣበበ ያለውን የማህበረሰብ ጤና ቀውስ በመጥቀስ አስጠንቅቀዋል። የምርመራ ዘገባው በትግራይ ክልል ለ2 ዓመት የተካሄደው ደም አፋሳሽ ጦርነት በፕሪቶሪያው ስምምነት ቢቋጭም ግጭቶች በአማራ ክልል መቀጠላቸውን ያሳየ ነው። ቢቢሲ ያነጋገራቸው የጤና ባለሙያዎች ግጭቱ ከተቀሰቀሰ በኋላ ወሲባዊ ጥቃቶች በከፍተኛ ሁኔታ መጨመራቸውን ተናግረዋል። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎችን ሰብስቧል። በእነዚህ ተቋማት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል። ከነዚህም ውስጥ 45% የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ
በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስ ተዳርገዋል። የኢትዮጵያ መንግስት የሚቀርቡበት ውንጀላዎችና ክሶች በተደጋጋሚ ውድቅ ማድረጉን ዘገባው አስታውቋል። በአማራ ክልል የቀጠለው ግጭት ለትምህርትና ለጤና ቀውሶች ከፍተኛ ጫና ማሳደሩ ይነገራል። የክልሉ መንግስት ባለፈው አንድ ዓመት በአጠቃላይ ከ33000 በላይ ታጣቂዎች ሰላምን ተቀብለው ትጥቅ ፈተዋል ቢል በአንዳንድ አካባቢዎች አሁንም የጸጥታ ችግሩ እንዳለ ይነገራል። ኮሜዲያን እሸቱ ላይ ዘመቻ በተከፈተበት በዚህ ወቅት መንግስት ያለ ፈቃድ የኤአይ ስልጠና የሚሰጡ አካላት ላይ እርምጃ ሊወስድ ነው ተባለ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እውቅናና ፍቃድ ሳይኖረው ማንኛውም ግለሰብ ሆነ ተቋም በዘርፉ ስልጠና መስጠት እንደማይችል አስታውቋል። የኢንስቲትዩቱ የኮሙኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ ከኤፍኤም አዲስ 97.1 ጋር ባደረጉት ቆይታ እንደገለጹት በአሁኑ ወቅት የሰው ሰራሽ አስተውሎት ወይም ኤአይ ስልጠና የመስጠት መብት ያለው ራሱ ኢንስቲትዩቱና ህጋዊ እውቅና ያላቸው ተቋማት ብቻ ናቸው። ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መሰጠት እንደሚጀምርም ዳይሬክተሩ አመላክተዋል። ኢንስቲትዩቱ እስካሁን ድረስ ለማንኛውም ግለሰብ ሆነ ተቋም የማሰልጠንና የማስተማር ፈቃድ እንዳልሰጠ የጠቆሙት አቶ ተስፋዬ ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል ህጋዊ ቅጣት እንደሚጠብቀው አሳስበዋል። ህብረተሰቡም ራሱን ከአደናጋሪ ግለሰቦች እንዲጠብቅና አላስፈላጊ ለሆኑ ወጪዎች እንዳይዳረግ ጥሪ አቅርበዋል። በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ከዓለም ጋር የተጣጣመ ማህበረሰብን የማስተማር የማሰልጠንና ምቹ ምህዳርን የመፍጠር ተልዕኮ የኢንስቲትዩቱ መሆኑ ተገልጿል። ስለሆነም ማንኛውም ዜጋ ከዘርፉ ጋር የተያያዙ ጉዳዮችን ከኢንስቲትዩቱ ጋር በመቀናጀት ማከናወን እንዳለበት ተመላክቷል። የኢትዮጵያን የኤአይ ፖሊሲና ስትራቴጂ ሳይረዱ እንዲሁም ተቋማዊ ፍቃድ ሳይኖራቸው በግለሰቦች የሚደረጉ የማሰልጠን ሙከራዎች ከእውቅና ውጪ መሆናቸውና ተጠያቂነት እንደሚያስከትሉም ተጠቁሟል። በዚህ ወቅት ከኤአይ ስልጠና ጋር በተገናኘ አነጋጋሪ የሆነው ሰው ኮሜዲያን እሸቱ መለሰ እንደሆነ ይታወቃል። ኮሜዲያን እሸቱ ከሰሞኑ ሃና ግዴ ከተባለች ቲክቶከር ጋር ከገባበት ሰጣ ገባ ጋር በተያያዘ በህግ ይጠየቅ የሚል ዘመቻ የከፈቱ እንዳሉም ተመልክተናል። ኢራን ላይ ማዕቀብ ለመጣል አሜሪካና አጋሮቿ ሲስማሙ ሳውዲ አረቢያ የትራምፕን እቅድ አስቀየረች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ መንቀሳቀስ ያልቻሉ መርከቦችን አጅቦ ለማስወጣት የነበራቸውን እቅድ ያቋረጡት በሳውዲ አረቢያ ምክንያት መሆኑን ኤንቢሲ ዘግቧል። ኤንቢሲ ሁለት የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ሳውዲ አረቢያ እሁድ ዕለት ትራምፕ እቅዳቸውን ይፋ ሲያደርጉ መደነቃቸውን ተናግሯል። የሳውዲ አረቢያ ባለስልጣናት የአሜሪካ ወታደራዊ አውሮፕላኖችም ሆኑ የጦር ጄቶች ከሳውዲ የልዑል ሱልጣን የአየር ኃይል መነሳት ወይም በሆርሙዝ ወሽመጥ ያጡትን መርከቦች ለማጀብ በሚደረገው ዘመቻ የሳውዲ የአየርን ክልል መጠቀም እንደማይችሉ መናገራቸውን ምንጮቹ ለኤንቢኤስ ተናግረዋል። ትራምፕ በጉዳዩ ላይ ከሳውዲ ልዑል መሐመድ ቢን ሳልማን ጋር ቢነጋገሩም ሊያሳምኗቸው እንዳልቻሉም ጨምረው ተናግረዋል። ከዚህ በኋላ ትራምፕ ወሳኝ የሆነውን የአየር ክልል ፕሮጀክት ፍሪደም ሲሉ ለሰየሙት ወታደራዊ ዘመቻ መጠቀም ስለሚያስፈልግ እቅዳቸውን ለጊዜው ማዘግየት ወስነዋል ሲሉ ምንጮቹ ለኤንቢኤስ ተናግረዋል። አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጦርነት በከፈተችበት ወቅት ሳውዲ አረቢያ የጦር ሰፈሯንና የኤር ክልሏን የዩናይትድ ስቴትስ ጦር እንዲጠቀምበት ፈቅዳ ነበር። አንድ የአሜሪካ ባለስልጣን ለኤንቢሲ እንደተናገሩት የሳውዲ አረቢያ ትብብር በቀጠናው ለሚደረግ ማንኛውም ዘመቻ ወሳኝ ነው ብለዋል። ይህ በእንዲህ እንዳለ ኢራን ላይ ማዕቀብ ለመጣል ታስቧል። አሜሪካና የባህረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ማቅረባቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ለጸጥታው ምክር ቤት የቀረበው የውሳኔ ሀሳብ ኢራን በሆርሙዝ ወሽመጥ ላይ ህገወጥ ክፍያዎችን መጣሏን እንድታቆም እንዲሁም ፈንጂ የተጠመደባቸው ቦታዎችን በሙሉ በማሳወቅ የጉዞ ነጻነትን እንድትፈቅድ ይጠይቃል። የተባበሩት መንግስታት ወሳኝ እርዳታ፣ ማዳበሪያና ሌሎች ምርቶችን በወሽመጡ የሚያሳልፍበት የሰብአዊ ኮሪደር ለማቋቋም በሚያደርገው ጥረት ውስጥ ኢራን በአስቸኳይ እንድትሳተፍና እንድታመቻች የሚል ጥያቄ መካተቱ ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ማክሰኞ ዕለት ባወጡት መግለጫ ኢራን ወሽመጡን ለመዝጋት በመሞከር መርከቦችን እንደምታጠቃ በመዛት የባህር ፈንጂዎችን በማጥመድና ክፍያ ለመሰብሰብ በመሞከር የዓለምን ኢኮኖሚ አግታ መያዝ ቀጥላለች የሚል ክስ አቅርበዋል። ለጸጥታ ምክር ቤቱ የቀረበው የውሳኔ ሀሳብ በመጪዎቹ ቀናት ድምጽ ይሰጥበታል ብለው እንደሚጠብቁ ሩቢዮ ለጋዜጠኞች ተናግረዋል። አሜሪካ በሰነዱ ላይ ያደረገችው አነስተኛ ማስተካከያ በምክር ቤቱ የሚገኙ የቴህራን አጋሮች ውድቅ እንዳያደርጉት የታለመ እንደሆነ ግን እርግጠኛ ለመሆናቸውን ገልጸዋል።
ሁለት የቻይና የቀድሞ መከላከያ ሚኒስተሮች የሞት ፍርድ እንደተወሰነባቸው ተዘገበ። ሁለት የቀድሞ የቻይና መከላከያ ሚኒስተሮች በተከሰሱበት የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በእግድ የሞት ፍርድ እንደተፈረደባቸው የአገር ውስጥ መገናኛ ብዙሃን ዘግበዋል። ሐሙስ ዕለት የአገሪቱ ወታደራዊ ፍርድ ቤት ዌን ፊንጌና ሊ ሻንግፉ ለ2 ዓመት በሚቆይ እግድ የሞት ፍርድ ፈርዶባቸዋል። በፍርድ ቤቱ ውሳኔ መሰረት የሞት ፍርዱ ከ2 ዓመት በኋላ ያለምንም አይነት የቅጣት ማቅለያ ወይም ይቅርታ ወደ ዕድሜ ልክ እንደሚቀየር ዢንዋ ዘግቧል። ሁለቱም የቀድሞ ባለስልጣናት በሙስና ወንጀል ጥፋተኛ ሆነው በመገኘታቸው የግል ሀብታቸው በሙሉ እንዲወረስ ተደርጓል። ውሳኔው የመጣው በሀገሪቱ በቅርቡ በተደረገ የጸረ ሙስና ዘመቻ በርካታ ከፍተኛ ወታደራዊ ባለስልጣናት ከኃላፊነታቸው እንዲነሱ ከተደረገ በኋላ ነው። እንደ አውሮፓውያን አቆጣጠር ከ2018 እስከ 2023 ድረስ የመከላከያ ሚኒስተር ሆነው ካገለገሉ በኋላ እንደ አውሮፓውያን አቆጣጠር በ2023 መጋቢት ወር ላይ በሊ ተተክተዋል። ሊ የመከላከያ ሚኒስተር ሆነው ያገለገሉት ለአጭር ጊዜ ነው። ለ2 ወር ከህዝብ እይታ ተሰውረው ከቆዩ በኋላ እንደ አውሮፓውያን አቆጣጠር በጥቅምት ወር 2023 ከስልጣን ተነስተዋል። በየካቲት ወር የቻይናው ፕሬዝዳንት ሺ ጂንፒንግ ባልተለመደ መልኩ በወታደራዊ ባለስልጣናቱ ላይ የወሰደውን እርምጃ ጠቅሰው ሌላኛው ጀነራል ዣንግ ዩጂያ መነሳትን ተናግረዋል። ዢ በንግግራቸው ላይ ጦሩ ሙስናን በመዋጋት ረገድ አብዮት እያካሄደ ነው ብለው ነበር። ፕሬዝዳንት ሺ ወደ ስልጣን ከመጡ ጊዜ አንስቶ በርካታ የጸረ ሙስና እርምጃዎችን የወሰዱ ሲሆን ተቺዎቻቸው ግን የፖለቲካ ተቃዋሚዎቻቸውን ለማስወገድ እየተጠቀሙበት ነው በማለት ይተቻቸዋል ሲል ቢቢሲ አስነብቧል። በመላው ዓለም ዙሪያ የምትገኙ ውድ የኢትዮ ስካይ ዜና አድማጭ ተመልካቾች የእኩለ ቀን ዋና ዋና ዜናዎች እነዚህ ነበሩ። ሚዲያችንን ሰብስክራይብ እንድታደርጉ እያስታወስን በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ደህና ሁኑ።